ባህል የአንድ ማህበረሰብ መገለጫ ሲሆን በውስጡም በርካታ ኩነቶችን የያዘና በሚያምርና ቀልብን በሚስብ መልኩ ይከናወናል። የበርካታ ቀልብን የሚስቡ ደማቅ የባህል እሴት ካላቸው የደቡብ ኢትዮጵያ ክልል ዞኖች መካከል የኮንሶ ዞን አንዱ ነው። የተለያዩ ባህላዊና ታሪካዊ ክዋኔዎች ያሉ ሲሆን የዶካቱ ማህበረሰብ መገለጫ የሆነው ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት በተለያዩ ኩነቶች ይከበራል። ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት በ11 እና በ7 ዓመት ሁለት ጊዜ የሚከበር የ18 ዓመት ጸጋና የአካባቢው መገለጫም ነው። ኦራይኖ ቀራሩ ዋኖ ጋዳይ ቀንቃናሺ ክቡራን ተመልካቾቻችን የምንገኘው እንግዲህ የካራ ባህላዊ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት ክብረ በዓል ላይ ነው። እንግዲህ በዚህ ክብረ በዓል እንግዲህ የተለያዩ የሞራ ስፍራዎች ላይ ባህላዊ ክዋኔዎች ይከናወናሉ። እኛ አሁን የምንገኘው ጨሞቴ ሞራ ላይ ነው። እዚህ የሞራ ስፍራ ላይ እንግዲህ አባቶች ይሰባሰቡበታል፣ ይነጋገሩበታል። ተረካቢውም እንደዚሁም ደግሞ ባህላዊ ስርዓቱን የሚያስረክበውም በጋራ በመሆን የተለያዩ የጸሎት ስነ ስርዓቶችን ያደርጋሉ፣ ምርቃቶችን ይመራረቃሉ። የሚረከቡት በአግባቡ ተረክበው ባህላዊ ስርዓቱን የሚያስፈጽሙበት፣ አካባቢያቸውን የሚጠብቁበት የተለያዩ የልማት ስራዎችን በጋራ በመሆን የሚሰሩበትን ስራ እንዲሳካላቸው የተለያዩ የጸሎት ስነ ስርዓት የሚደረግበት ጨሞቴ ሞራ ላይ ነው የምንገኘው። የካራ ስርዓት 112ኛ ዓመት ክብረ በዓል ኸልታ እያከበር ነው ያለ ነው። 112 ዓመት ማለት 1008ኛ ዓመት ነው እያከበር ነው ያለ ነው። ከየተሻገረ ያለው እስከ ዛሬ ድረስ ማለት ነው። እና የካራ ስርዓት ማለት ኸላዎች ቀበሌውን የሚያስተዳድሩት እንደዚሁ በደረጃ ዛሬ እንግዲህ እንዳልኳችሁ 112ኛ ኸልታ ላይ ነን ያለ ነውና ወደ አመት ሲቀየር 1008ኛ አመት ክብረ በዓል እያከበርን ነው። ስርዓቱ ውስጥ ያለው ኸላዎቹ በአጠቃላይ ቀበሌው ላይ እንግዳ ሲመጣ የሚቀበሉበት፣ እርስ በርስ ችግር ቀበሌ ውስጥ ሲኖርም የሚፈቱ እነሱ ናቸው። አጋጣሚ ድንበር ሰው ከተላለፈም የሚፈቱ እነሱ ናቸው። ገንዘብም ሰው ከተቀበለና ሲክድ መሀላ ሞራ ላይ የሚደረግ ነው። ካራን ባህላዊ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት ብለን ስንል በኮንሶ የደኮቱ ማህበረሰብ ዘመን ተሻጋሪ በትውልድ ቅብብሎሽ ዛሬ ላይ የደረሰበትን የባህል ስርዓት ነው የምንማረው። ካራ በባህሪው እጅግ በጣም ተወዳጅ ዘርፈ ብዙ ባህላዊ አስተዳደራዊ ስርዓቶችን ያቀፈ በኮንሶ ማህበረሰብ በድኮቱ ማህበረሰብ በ18 ዓመት ሁለት ጊዜ የሚከበር አንደኛው ትውልድ በ7 ዓመት ሌላኛው ባህላዊ አስተዳደራዊ ስርዓትን የሚቀበለው ትውልድ ደግሞ በ11 ዓመት የሚያከብረው በመንደሩ ባህላዊ አስተዳደራዊ ስርዓትን የሚቀበሉ፣ የሚያስተዳድሩ፣ የሚያሸጋግሩ የትውልዶች የቅብብል ስርዓት ነው። ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት በዶካቱ ማህበረሰብ ዘንድ በ11 እና በ7 ዓመት ሁለት ጊዜ የሚከበር በትውልድ ርክክቡ 7 ዓመት የሚመሩት ታላላቆች ሲሆኑ ታናናሾች 11 ዓመት እንዲመሩ ይደረጋል። ይህም የሆነበት ምክንያት ታናናሾች መጠንከር፣ መደራጀትና በይበልጥ መብሰል ስላለባቸው እንደሆነ የአካባቢው የባህል አባቶችና የሀገር ሽማግሌዎች እማኞች ናቸው። በ11 ዓመቱና በ7 ዓመቱ ተከታታይ በታላላቆችና በታናናሾች የትውልድ የስልጣን ርክክብ የሚካሄድበት ስርዓቱን ዛሬ ላይ ያው የካልኩሳ ኸላ የሚባለውን የካዋሻ ኸላ የካራ ስነ ስርዓት እያገበርን ነው የምንገኘውና ካዋሻ የከታሻ ታናናሾች ናቸው። ስልጣናቸውን ያው በ11 ዓመት ያው አስከብረው አስተዳድረው ዛሬ ላይ የመጨረሻውን የጡረታ መውጫቸውን ክብረ በዓል እያገበሩ ይገኛሉ ማለት ነው። በ18 ዓመት ሁለት ጊዜ የሚከበር አንደኛው ትውልድ በ7 ዓመት ሌላኛው ባህላዊ አስተዳደራዊ ስርዓትን የሚቀበለው ትውልድ ደግሞ
በ11 ዓመት የሚያከብረው በመንደሩ ባህላዊ አስተዳደራዊ ስርዓትን የሚቀበሉ የሚያስተዳድሩ የሚያሸጋግሩ የትውልዶች የቅብብል ስርዓት ነው። የትውልዱ የመጣበት ታሪክ ስለሆነ ታሪኩ ደግሞ በ7 ዓመትና በ11 ዓመት የሚመጣ ታሪክ የማይገኝ ነው። ምክንያቱም እንደ መንግስት በቃ መዋቅር አለው። ከመንግስት ጋር ነው የሚሰሩት። ከመንግስትም በታች ናቸው። መንግስት የሚለው ነገር ይቀበላሉ፣ ወደ ማህበረሰብ ታች ያወርዳሉ እና በጣም ታሪክ ያለ ማህበረሰብ ገጽታ እንደ ኮንሶ ዞን ዶካቱ ቀበሌ ታሪክ ያለው ተረካቢ ትውልድ በምንም አይነት ካልኩሌሽን አስረካቢ ትውልድ ፊት ቆሞ ስርዓቱን አያስፈጽምም። ከኋላ ሆኖ ነው፣ ከአባቶች ሆኖ ነው። ከአስረካቢው ትውልድ 11 ዓመት ባህላዊ ስርዓትን ሲመራ ከነበሩ አካላት ጀርባ ሆኖ ነው ያንን ባህላዊ ስርዓት በጋራ ለማስፈጸም የሚማሩት የሚያገኙት። ቀድሞ አይሄዱም፣ ከኋላ ሆኖ ግን ይከተላቸዋል። ክብረ በዓሉ በቡርቁዳ አምባ መንደር፣ በሁልሜና በሆራያ ዶካቱ አምባ መንደራት በደመቀ መልኩ እየተከበረ የሚገኝ ሲሆን ስልጣን አስረካቢውና ተረካቢው ህሊታ ወይም ትውልድ በጋራ የተለያዩ ክዋኔዎችን ያከናውናሉ። ሞራ የሞቴ ያየነው የባህላዊ ስርዓቱ አስረካቢና ተረካቢ ትውልድ የጋራ ጨዋታ ነው። አይተን እንደሆን አስረካቢዎቹ ፊት ለፊት ላይ ይሆኑና ይሄዱና ፊታቸውን ወደ ምስራቅ ያዞራሉ። ተረካቢዎቹ ከኋላቸው የሆኑና እነኛ ታላላቆቹ ባህላዊ ስርዓቱን ከሚያስረክብ አካላት በመከተል የካራን ባህላዊ ጫወታ የካራን ባህላዊ ስርዓት ማስፈጸሚያ የቡራኬ ዘፈን ወይንም ዜማ ይጫወታሉ። መጀመሪያ በ11 ዓመት ወይ በ7 ዓመት አንዴ ያ ጀነሬሽን ከወሰደው በኋላ ሪስፖንሲቢሊቲ ወስዷል ማለት ነው። ኃላፊነት ወስዷል ማለት ነው። እዛ ውስጥ የማስተዳደር ስራ አለ። ያስተዳድራል፣ አካባቢውን ያስተዳድራል። ኮንፍሊክቶች ሊፈጠሩ ይችላሉ። ኮንፍሊክቶችን ይፈታል። ልማቶች አሉ፣ ትልልቅ ልማቶች። ይሄ አጠገባችን የምናያቸው እንደ ሞራ አይነት አደባባዮችን የመገንባት የመጠገን የመጠበቅ ኃላፊነት ይጠበቅበታል ማለት ነው። አጠቃላይ ጀነሬሽኑን ይመራል፣ ልማቶችን ይመራል። እነዚህ ሁሉ ስራዎች በዚህ ትውልድ ኃላፊነት በተቀበለው ትውልድ እየተሰራ ይቆያል። የካራ ባህላዊ አስተዳደራዊ ስርዓት በሚሸጋገርበት ጊዜ በአካባቢው አባቶች፣ በአካባቢው ሽማግሌዎች፣ በታሪክና ወግ አዋቂና ትውልድን የሚያንጹ አካላት ይመረጥና የካራ ባህላዊ ስርዓት ሽግግር ስርዓት አስፈጻሚ የሽግግር ስርዓት አስፈጻሚ አካላት ይሰየማሉ። እነኛ አካላት በአንድ ቤት ውስጥ የሚቀመጡና የካራ ባህላዊ ስርዓት ከሚያስረክቡ ታላቅ አባት ቤት ይቀመጡና ለነኛ አካላት በመንደሩ በእድሜ ገፋ ያሉ እናት እየመገበቻቸው ለ2 ወራት የዛ ባህላዊ ስርዓት ማስፈጸም አስፈጽመው ትውልዱ እስኪረከብ ድረስ ካራ ስርዓትን የሚያስረክበው አካል ለሚቀበለው አካል ስርዓቱ እስኪደርስ ድረስ ምን ያደርጋሉ? የሽግግር የመንደሩ ሽግግር ስርዓት አስፈጻሚ ይሆናሉ። ባህላዊ ስርዓት። ክቡራን ተመልካቾቻችን ካራ ባህላዊ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት እንግዲህ በኮንሶ ዞን ዶካቱ ማህበረሰብ የሚከበር ባህላዊ አስተዳደራዊ ስርዓት ነው። ስርዓቱ ሲከወን እንግዲህ የሚከናወኑ በርካታ ክዋኔዎች ሲኖሩ ከነዛ መካከል አንዱ የአደን ስርዓት ነው። የአደን ስርዓት ደግሞ የሚረከበው ተረካቢው ትውልድ የጥንካሬው የጀግንነቱ ሁኔታ የሚፈተንበት ስርዓት ነው። የካራ ባህላዊ ስርዓት አስፈጻሚ አባቶች ከአስረካቢ ለተረካቢ አካላት የተለያዩ ባህላዊ ክዋኔዎችን ከከወኑ በኋላ ለካራ ባህላዊ ስርዓት ማስፈጸሚያ የሚሆን አደን ይወጣሉ። አደኑ የሚወጣው ትልቅ ትርጉም አለው። ተረካቢው ትውልድ ህዝብን ሊሸከም የሚችል ትከሻ አስፍቶ ታታሪነቱን፣ ጥንካሬውን፣ አብሮነቱን፣ መተባበሩን ለማሳየት አደን የሚወጣበት ነው። ያ አደን ምንድን ነው? ጥንካሬውን ያሳያል፣ ታታሪነቱን ያሳያል፣ አብሮነቱን ያሳያል፣ አብሮ መተባበሩን ያሳያል። አብሮ መተባበር የሚችል ትውልድ ለአደን ወጥቶ ጥንካሬውና ታታሪነቱንና ፍጥነቱንና አቅሙን የሚፈትሽ ትውልድ
ከካራ ተረካቢው አካል ወስዶ ከተረከበ የቀበሌው ማህበረሰብ መሸከም ይችላል የሚል ባህላዊ እንድምታ አላቸው። ካራ ስርዓትም ኸሊታ ይባላል። ያው ኸሊታ ደግሞ ትውልድ ተረካቢ ነው። አሁን ትውልድን እያስረከበ ያለው ካዋሻ ነው የሚባለው። ትውልድ ተረካቢዎች ደግሞ ያው ካርባሻ ይባላሉ። ያው እንግዲህ አሁን ከጀርባ ያሉት እንደምትመለከቱት የራሳቸውን ጥንካሬ የሚያሳይ ለወደፊት አካባቢውን ይህ እንደሚመሩ ጥንካሬያቸውን ህዝቡን እንዴት በባህላዊ ስርዓት እንደሚያስተዳድሩ የሚገልጽ ጀግንነት አደን ነው። ለካራ ስርዓት ማስፈጸሚያ አደን የሚወጡበትን ኩነት አግኝተው እስኪመጡ ድረስ ቡራኬና ጸሎት ይጠዩ ይላሉ። ያቺ ቦታ ላይ ማለት ነው። ከዛ ያ ትውልድ ምን ያደርጋል? አሁንም ከዛ በኋላ ሲመለስ ያቺ ተሪ በቃ ከየትኛውም ጥሻ ትወጣለች፣ ትገኛለች። ጫካ ነው። ተሪዋን በማባረር በዘዴ በማባረር በመክበብ ያደርግና ትውልዱ እንዲህ ጋራውን ይከባል። ካራውን ይከብና ተሪ በባህሪው አንደኛ አይደለም ለእጅ ለጥይት አትገኝም። የኮንሶ ማህበረሰብ ያንን የካራ ባህላዊ አስተዳደራዊ ስርዓት የሚረከበው ትውልድ ግን በእጅ ይዛታል። በካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት የተጣላ የሚታረቅበት፣ ያጠፋ የሚዳኝበት፣ በርካታ የልማት ስራዎች በጋራ የሚከወኑበት፣ የአካባቢው መልክዓ ምድር በጋራ የሚጠበቅበት ስርዓት ሲሆን በ18 ዓመት 2 ጊዜ እየተከበረ በትውልድ ቅብብሎሽ ከ1000 ዓመት በላይ ያስቆጠረ ባህላዊ ስርዓት ነው። ባህላዊ ስርዓት ብቻም አይደለም፣ በማህበረሰቡ የኑሮ ስርዓት ራሱ መከባበርን፣ ታላቅ ታናሽን እንደሚያከብር፣ ተናናሾች የታላላቆችን አርአያን ተከትለው መራመድ እንዲችሉ፣ መንደሩ የተመራው መንደሩ የሚተዳደረው በባህላዊ ስርዓት ውስጥ ሆኖ እንዴት አድርጎ በስርዓት እንደመሩ ከነሱ ለመማር፣ ስርዓቱ ደግሞ ምን ያክል ጠንካራ እንደሆነ፣ ታላላቆች እንደማይዘለፉ እንደማይታለፉ መደመጥ እንዳለባቸው ለትውልድ ስርዓት የሚያስተምሩበት አንዱ መስመር ነው። ካራው እንግዲህ ዝም ብሎ አይጨፍርም። እንግዲህ 2 ወር በኋላ ይቆማል እና ያን ሲጀመር በዓል ተባዳይ ነው አባቃር ነቶ ይባላል። የኛ በዓል ጥሩ በዓል ይሁንልን፣ ሰላማዊ በዓል ይሁንልን ብሎ ጸሎት ከዛ ነው የሚጀመረው። በዓል ተባዳይ ነው በዓል ተባዳይ ነው መንግስቴዳ ፓያዴ ባቃር ነው ይላል። ደግሞ ሁለተኛው የኛ በዓል መንግስትም እየደገፈን ነው፣ በዓሉ እንደገና በለጠ ይድመቅ የሚባል ጸሎትም አለ። የትኛውንም የባህላዊ አስተዳደራዊ ስርዓት የሚጥስ ትውልድ ካለ በካራ የማስተዳደር ዘመነ መንግስት ውስጥ ወይንም በካራ ባህላዊ አስተዳደር ስርዓት ውስጥ የቆዩት ወይንም የሚመሩት ኸሊታዎች መንደሩን ከማያስፈልጉ ወይንም ከማይመቹ አደጋዎች የመታደግ ባህላዊ ግዴታ አለባቸው። ካራ የትውልድ ሽግግር ባህላዊ አስተዳደራዊ ስርዓት ለአካባቢው ማህበረሰብ ሰላምና አንድነት የሚሰራ፣ ለልማት ስራዎች የድርሻውን የሚወጣ ሲሆን ለአካባቢው ማህበረሰብ ዘርፈ ብዙ ጠቀሜታ አለው። ባህላዊ ስርዓቱ ህግን የሚደግፍ ህግ ጎን ለጎን ሆኖ ስርዓቱን የሚያከናውን ስርዓት ነውና ኸላው ህብረተሰቡ እንዳይጎዳ፣ አባት እንዳይጎዳ፣ ሽማግሌ እንዳይጎዳ ይሄን ሁሉ የሚጠብቅ ነው። ሰው ብር እንዳይበላ ይሄን ሁሉ የሚጠብቅ ነውና 11 ዓመት አስተዳድረን ዛሬ ስልጣኑን ለከርባሻ ለማስረከብ ዝግጅት ላይ ነን ያለ ነው። የገለን ቤት የገለን ፍየል የገለን እንትን ወስጃለሁ ብሎ ያምናል። ባህል የሚጠቅመው ለዛ ነገሮች ባህል በጣም ለዚህ ይጠቅማል። ይሄ ቦታ ደግሞ ማሳመኛ ቦታ ነው። ሁሉም ሰው እዚህ ጋር ወጥቶ አያወራም፣ አይናገርም። ሁሉም ሰው እዚህ ጋር ወጣ ብሎ አይናገርም። ይወጣና ዝም ብሎ አፉን ይዞ ይጠብቃል። የሚናገሩት ብቻ ተመርጦ ይናገሩና ያ ሰውዬን ያሳምናሉ። ብዙውን ጊዜ ምስክር በሌለበት ማንንም ቦታ ሞራ ላይ አንድ ሰው ከሰው ገንዘብ ወስዶ ያለ ምስክር ወይ ያለ ውል መተማመኛ ከወሰደ እንግዲህ በእምነት የተሰጠለን ገንዘብ ወይ እርሻ ወይ ድንበር ሊገፋም ስለሚችል እንደዛ አይነት ቦታ ላይ ስርዓቱ እንደሚጠቅም ማለት ነው። ሰፊ ፋይዳዎች አሉት። ትውልድ በሐቅና በእውነት ይሄ የማጭበርበር እንዳይኖር ባህል ይሄ ትልቅ እንትን አለው። ሁለተኛ
እንዳልሽው ቅድም የፖለቲካ ስርዓት እንግዲህ የተለያየ ተልእኮ አለ። አሁን ዛፍ ተከላ እንበለው፣ የአካባቢ ልማት አለ፣ ተፋሰስ ስራዎች እንበለው፣ ሰው ተኮር የምስኪን ቤቶችን የመስራት ጉዳይ፣ እነዚህ ነገሮች አሉ። እነዚህ ነገሮችን ለማስኬድ ጥብቅና እንትኑ ይሄ ስርዓት ነው። ባህላዊ ስርዓትና መንግስታዊ ስርዓት የሚተጋገዙ የሚመጋገቡ ለአካባቢ ህብረተሰብ ሰላምን፣ ለአካባቢ ህብረተሰብ እድገትን፣ ልማትን የሚመኙ ከህዝብ ጎን ከመንግስት ጎን ቆሞ ያንን ስርዓት የሚያስፈጽሙ አካላት ናቸው ማለት ነው። የትኛው መንግስታዊ ጥሪ ሲመጣ የመንግስት አካል የሆነው የቀበሌው አመራርም ሆነ የቀበሌው ስራ አስፈጻሚ አካላት በእነኛ ኸሊታ አማካኝነት ጥሪ ይደረጋል። ኸሊታ ማለት ትውልድ ማለት ነው። እንግዲህ ከአንደኛ ትውልድ ወደ ሌላኛው ትውልድ ሲሸጋገር ባህላዊ ስርዓትን እንዴት አድርጎን ማስፈጸም እንደሚችል አባቶች ያንን መስመር ያሳያቸዋል። በክልሉ የሚገኙ የተለያዩ ባህላዊ ኩነቶችን በዓለም አቀፍ ደረጃ ለማስመዝገብ ሰፊ ጥረት እየተደረገ እንደመሆኑ መጠን በኮንሶ ዞንም የሚገኙ ባህላዊ ክዋኔዎችን የመሰነድና የማስተዋወቅ ስራ ይጠበቃል። ስለዚህ ይሄ ትውልድ አደራ የምንለው ይሄ የአባቶች የማንነት መለያ ነው። አባቶች ያቆዩት ስርዓት በኮንሶ ብሔረሰብ፣ በኮንሶ ማህበረሰብ፣ በሁሉም ቦታ ላይ የሚገኙ ባህላዊ ስርዓቶች የኮንሶ ማህበረሰብ የማንነት መገለጫ ነው፣ ማንነት ነው። አንዱ ትውልድ መጥቶ ይሄ ሞራ አልፈልግም ብሎ ቢል ኮንሶ የለም ማለት ነው። ኮንሶ መሰረቱ ባህላዊ ስርዓቱ ሞራ ነው። ኮንሶ መሰረቱ ባህላዊ ስርዓቱና የባህላዊ አስተዳደራዊ ስርዓት መሰረቱ ኦሪማ ነው፣ ፓሌዋ ናቸው፣ ጎሳ ነው፣ ዳጋ ዲሩማ ነው፣ ኦላሂታ ነው። ትውልዱ የማንነት መገለጫ የሆኑ እሴቶችን ጠብቆ ለሌላ ትውልድ እያስረከበ ኮንሶ የሚለውን ስም እንዲጠብቅ ትልቅ አደራ ለማለት ፈልጋለሁ። ብዙ ስራ ይጠበቅብናል። እንደምናየው የህብረተሰብ እድገትን ወይም እንቅስቃሴ ማቆም አይቻልም። ይሄ እንግዲህ የአባቶች ስርዓት ነው። ከስርዓቶች ውስጥ ደግሞ የተሻለው የተለየና በጣም ሊተኮር ሊያዝ ሊጻፍበት ሊሰነድ ሊጠበቅ ከትውልድ ትውልድ እንዲተላለፍ መደረግም ያለበት አንዱ ስርዓት ነው። ምክንያቱም ውስጡ ብዙ ነገሮችን ይዟል። ስለዚህ አሁን እንደምናየው ህዝባችን እንግዲህ እድገት አለ፣ የተለያየ ለውጦች ይኖራሉ። ለውጡን ማቆም አንችልም። ያለው አማራጭ ምንድነው? ይሄ ከትውልድ ትውልድ እንዲተላለፍ ስራ መስራት ነው። አንደኛው ስራ በዓሉን የዶክመንቴሽን ስራ፣ ዶክመንቴሽን በብዙ መልኩ ይሰራል። በጽሁፍ ይሰራል፣ መሰነድ አለበት በዓሉ ማለት ነው። ከመነሻው እስከ መጨረሻው ከነ ተለያዩ እንትኖቹ መጻፍ አለበት አንዱ። ሁለተኛ ሰርሞኒው በየአመቱ መከበር እንዲችል የመንግስትም የአካባቢውን ህዝብ አግዞ በዓሉ ሳይዛነፍ ሚስ ሳይደረግ መከበር መቻል አለበት። ጠብቀው ይህንን ባህላዊ ስርዓትን ጠብቀው እዚህ ላይ ያደረሱ አባቶች አሁን ላይ ያለ ህዝብ በቃል ቢያመሰግናቸው ይሄ ምስጋና ያንስባቸዋል። ምክንያቱም ካራን ያጸኑ አባቶች፣ ካራን ያከበሩ አባቶች፣ የካራ ባህላዊ አስተዳደራዊ ስርዓት ከትውልድ ትውልድ የሚወራረሱትና ባህላዊ የትውልድ ስልጣን ቅብብሎች ባይኖር እነኚህ የምናያቸው ሞራዎች፣ በመንደር የምናያቸው ቆሪማ ፓሌታዎች፣ በመንደር የምናያቸው ባህላዊ ስርዓት ማስፈጸሚያ ስፍራዎች ባልተጠበቁ ነበር። በደቡብ ውስጥ የተለያዩ ኢንተንጀብል ደረጃ ሊመዘገቡ ያሉ ለምሳሌ በጋሞ አካባቢ ዱቡሻ አሁን ስርዓት ውስጥ ነው ያለው። የወላይታ ግፋታ ስርዓት ውስጥ ነው ያለው። ይሄም በእንደዛ መልኩ ወደ ጥናት ገብቶ የመመዝገብ ሂደት ውስጥ እንዲገባ ትልቅ ስራ ከኛ ከባህል ቱሪዝም ይጠበቃል። ከዞኑ ባህልና ቱሪዝም መምሪያ ጋር በመሆን ሰፊ ስራ እንዳለብን ነው የሚገነዘበው። አንዱ የመጠበቁና የማሻገሩ ስልት ይሄ ስለሆነ ማለት ነው። ይሄንን ስርዓት እንግዲህ ጠብቆ ለትውልድ ለማሸጋገር እንዲሁም ኮንሶ ደግሞ 9ኛው የዓለም ቅርስ ሆኖ ተመዝግቦ ለዓለም የበቃበትን ስርዓትን ለማስተዋወቅ የህብረተሰቡ ባህል ጥበቃ አንዱ ነውና ይህንን ባህል ጠብቆ እዚህ ደረጃ አድርሶ 9ኛው የዓለም ቅርስ ያደረገን የአባቶቻችን የቀደምት አባቶቻችን ታሪክና የጥበብ ስራ ነውና ይሄ ትውልድ ደግሞ ይሄንን ተቀብሎ እየጠፋብን ያለ ካለ እንዳይጠፋ እየተበላሸ ያለ ካለ እንዳይበላሽ ጠብቆ ሌላ ትውልድ ማስረከብ የሚችል ትውልድ ይሄ ካራን ዛሬ የተረከበ ያለ ትውልድ ነውና
በካራ ባህላዊ ስርዓት ውስጥ እየተረከበ ያለው የደጎቱ የታረቴ የሁልሜ የኮሪያ ደጎቱ ትውልዶች ወይም ኸሊታዎች በተለይም በዚህ በደጎቱ በካራት ከተማ አስተዳደር ማዕቀፍ ውስጥ ያሉ እነኚህ ሶስቱ ሰፈራት ላይ ያለው ትውልድ ለአካባቢ ባህል መጠበቅ የአንበሳውን ድርሻ የናንተ ነውና ጠብቃችሁ ለተተኪ ትውልድ ደግሞ የማሸጋገሩን ልጆቻችን ደግሞ ከኛ የሚማሩበትን አደራ አስቀምጠን እንድንሄድ እንደ ካራ ያሉ ባህላዊ እሴቶች ለአካባቢው ማህበረሰብ ሰላምና አንድነት አይተኬ ሚና ስለሚኖራቸው እሴቱን ከማልማት ከማስተዋወቅና ከመጠበቅ ባሻገር ለትውልዱ ለማስተላለፍ መሬት የነካ ስራ ከባለድርሻ አካላት ይጠበቃል እያልን የሥርዓቱ ታዳሚዎችን እንኳን አደረሳችሁ ለማለት ወደድን።